በኋላ አገልግላ ከጨረሰች በኋላ እንዲህ አለች ድንግል ማርያም። ልጅ ያለችው እዚህ ብንቆይ እኮ መልካም ነው አለ ክርስቶስ። እንዲህ አለ መቆየቱስ አንቆይም እንሄዳለን። ኢትዮጵያ ግን አስራት አገር አድርጌ እነሆ ሰጥቼሻለሁ አላት። አመስግኑ። እሷ ከቆየች በኋላ ወደ ግብፅ ስትሄድ የግብፅ ውሃ ሞላ፣ አባይ ወንዝ ሞላ። ሰው ማሻገር አልቻለም። አረጋዊ ዮሴፍ እናታችን ሰሎሜ አብረው ነበሩ። እጅግ እየተጨነቁ እያለ ድንግል ማርያም ልጇን አቅፋ እያለቀሰባት ጡት እያጠባችው ወንዙ ዳር ቁጭ ብላ በሚወርደው ውሃ ልጇን ማጠብ ጀመረች። የሚገርመው ከልጁ ላይ የሚወርደው ወዘላ የሚወርደው ለዓለቱ እንደ ድልድይ ሆነና አባይን አሻገራቸው። ወደ ግብፅ ገቡ። አመስግኑት እግዚአብሔር። ሰሚነሽ ኪዳነ ምሕረት ከጀርባ ስትሄዱ ድንግል ማርያም የቆመችበት ጸዳለ። ጽዱን ለታምር ነው መጎናጸፊያ ጠቅልለዋል። ጽዱን መሳለም አይቻልም፣ ማየት ብቻ ነው። እዚያ ስር ቆማ ነው ድንግል ማርያም ስለ ኢትዮጵያ፣ ስለ ዓለም፣ ስለ ግብፃውያን፣ ስለ ኢየሩሳሌም የጸለየችው። ኧረ ድንግል ማርያምን አመስግነዋት። ከዛ በኋላ ድንግል ማርያም ከዚህ ወደ ግብፅ ከሄደች በኋላ ቤተ መቅደስ ሳይሰራ ለዘመናት ያክል የቅዳሴ ድምፅ፣ የማህሌት ድምፅ፣ የዝማሬ ድምፅ ይሰማ ነበረ። አልፎ አልፎ የከበሮ ድምፅና የአውራ ዶሮ ድምፅ ይሰማል። ዛሬም ድረስ ዙሪያውን ቅዱሳን እንደ ቅጠል ረግተው የሚያገለግሉበት ስፍራ ዛሬ በድፍረት መጣችሁና በድፍረት የቤት መኪና ስላለን ይሆናል፣ መክፈል ስለቻለን ይሆናል፣ ጓደኛችንን ይህን ስላለን ይሆናል። እመኑ፣ እግዚአብሔር ሳይፈቅድ ይህን ገዳም መርገጥ አይቻልም። አማኑኤልን አመስግኑት። አንዳንድ ሰው ስላለው ይመስለዋል። ውጭ በር ላይ የቆሙትን በጥንቃቄ ዛጋ ስለማስገባቸው እዛች ፊት ለፊት ወደ ጀርባ እንዳይዞሩ እዛው ፊት ለፊት ቁጭ ብለው ድንግል ማርያም ታምር እንዲሰሙ እናደርጋለን። ከጀርባ የሚዞር እንዳይኖር ምትገቡ እዛ ፊት ለፊት ግቡና ቁጭ በሉ። ሜዳው ላይ የድንግል ማርያም ግቢዋ በረከት ነው። ብዙዎች በነጠላቸው ይዘው ድነዋል። ብዙዎች ቀሚሳቸው አቧራው አፈሩ እምነቱን ይዘው ሄደው ኧረ ቤታቸው ተባርኳል። አመስግነው ልልብናቸው አመስግነው እንኳን ለነቢያ ጾም በሰላም አደረሳችሁ ልልብናቸው አመስግነው። ብዙ ሰዎች ይህንን ዓለም ትተው ሄደዋል። ብዙ ሰዎች በሆስፒታል ተኝተዋል። ብዙ ሰዎች ደግሞ በየሆስፒታሉ በየጸበል ቦታ ዊልቸር ላይ ተቀምጠዋል። እናንተ ግን እንደ ዕድል ሆኖ ጤነኛ ሆናችኋል። ማን ያውቅ ነገር ማን ያውቅ። ትላንትና ከአዲስ አበባ ስንመጣ ወደ ደሴ የሚሄድ መኪና ከሲኖትራክ ጋር ተጋጭቶ 30 ሰዎች በሰከንድ ሕይወታቸው አለፈ። እናንተስ እዛ መኪና ውስጥ ብትሆን አንተ ጀግና ነህ። አንተ ፀጉርን ትጠቀልላለህ። አንተ ገንዘብ አለ። አንተ ባለስልጣን ነህ። እግዚአብሔር ሲቆጣ ግን ጋሻና ጦር አይዝም። የኛ አባት በሰከንድ ጸጥ እንላለን። ስንቱ አለቀሰ። አስከሬን ከአስከሬን መለየት አልተቻለም። ትናንትና ሰዎች ብቻ የራሳቸው የመሰላቸው ወስደዋል እጃቸው የገባውን አስከሬን። እግዚአብሔር ለንስሐ ሞት ያብቃን። አሜን በሉ። ለዚህ ነው ንስሐ ግቡ ትላለች ቤተ መቅደስ፣ የሰው ገንዘብ መልሱ ትላለች፣
የአደራ ገንዘብ የቤተ መቅደስ ገንዘብ ካለን እንመልስ። የምንኖረው ዕድሜ ጥቂት ስለሆነ ነው። በገንዘባችሁ የምትኮሩ ዲያስፖራዎች፣ በስልጣናችን የምንነካ እባካችሁ አንድ ቀን ያልፋል፣ ጥለነው እንሄዳለን። የእኛ ሀገር በሰማይ ነው። እዚህ ሀገር እኮ እኛ አይደለም። እግዚአብሔር ለንስሐ ሞት ያብቃን ሁላችን። ለዚህ ነው አፄ ናዖድ ለዘመናት ከቆየ በኋላ ለብዙ ዘመናት ከቆየ በኋላ ኢትዮጵያን ያስተዳደሩ አባት አፄ ናዖድ የተባሉ በቤተ መንግስታቸው እየጸለዩ እያሉ ቤቱ ከፀሐይ 7 እጅ አበራ። ድንግል ማርያምን በአካል አገኟት። አረ የምስራች አመስግኑ! በአካል ድንግል ማርያምን አፄ ናዖድ ሂድና አንጎለላ ላይ ቤተ መቅደስን ስራ ስትለኝ ማነሽ ብዬ ጠየቅኳት። እኔ እናትህ ሰሚነሽ ኪዳነ ምሕረት እባላለሁ። ምን ማለት ነው ብሎ ጠየቀ ሰው ካለ ልመናን የምሰማ ጸሎትን የምሰማ እንባን የምትጠርግ ደግ እናት ነች በልና ንገራቸው። አመስግኗት። ደግ እናት ከቤተ መቅደሱ ጀርባ ትንሽዬ ቤተ መቅደስ ሰሩ። ወደ ጎንደር ሄዱ። የድንግል ማርያም ጽላት አስቀርጸው እዛ ቤተ መቅደስ አኖሩ። እንዲህ አሉ፣ አፄ ናዖድ በሰማይ መኖር የሚናፍቁ አባት መቤት ያሉ፣ እኔ ከዚህ በላይ ኃጢአት መስራት አልፈልግም አሉ። በሰማይ መኖር እፈልጋለሁ። ከቅዱሳን ጋር መኖር እፈልጋለሁ። ቤተ መቅደስ ሰርቻለሁ። ነቢያንን አብልቻለሁ። ለእግዚአብሔር ነው የሚናገሩት። ከዛ በ1500 ዓመተ ምህረት በ35 ዓመታቸው አፄ ናዖድ አረፉ። በረከታቸው ይደርብን። አመስግኗቸው። እናንተ አባቶች እንደ ተክለ ሃይማኖት በጸሎት ብዛት እግራቸው የተቆረጠ እንደ ገብረ መንፈስ ቅዱስ አገራቸው ግብፃዊ አባትነታቸው ለኢትዮጵያ ኢትዮጵያ የተባረከች ሀገር ናት። ቅዱሳን እንዲህ ነው። ለዚህ ነው አንዴ ኮረና፣ አንዴ ጦርነት፣ አንዴ ዘረኝነት መከራ የሚበዛባት። ለዚህ ነው እግዚአብሔር ኢትዮጵያን ይጠብቅልን። አሜን በሉ። ኢትዮጵያን ይጠብቅልን። ልብ ብላችሁ አመስግኑት እግዚአብሔር። አፄ ናዖድ ካለፉ በኋላ እንደ ንጉሥ ኃይለ ሥላሴ ኃይለ መለኮት እምዬ ምኒልክ ጀግናው እዚህ ሀገር ተወልዶ እዚህ ቤተ መቅደስ ክርስትና የተነሳ አባት ነው። እምዬ ምኒልክ በ1836 ተወለደ። ክርስትና ተነሳ። እድሜው ለአቅመ አዳም ደረሰ። ኢትዮጵያን ማስተዳደር ጀመረ። ምኒልክን ስናነሳ ትምህርት ቤት ትዝ ይለናል። ወፍጮ ቤት ትዝ ይለናል። አስፋልት ስናይ ትዝ ይለናል። ባህር ዛፍ ስናይ ትዝ ይለናል። ባለውለታ ነው። ወደ አዲስ አበባ ሄደ። እንጦጦ ማርያምን ሰራ። ወደ አድዋ ዘመተ። ከአድዋ ተመለሰና በ1906 ዓመተ ምህረት ታኅሳስ 3 ቀን እምዬ ምኒልክ በክብር አረፈ። አዲስ አበባ ግቢ ገብርኤል በአካለ ማርያም ስትሄዱ ገና ስንገባ ስማቸው ተጽፏል። ወደ ውስጥ ስንገባ የድንግል ማርያም ጉልላቷ የአፄ ምኒልክ ዘውድ ነው። ወደ ቤተ መቅደስ ግቡ ስንገባ ቅኔ ማህሌት የሚከፈት፣ ወደ ግራውንድ ስንገባ የዳግማዊ አፄ ምኒልክ አጽማቸው፣ የሚስታቸው አጽም፣ የልጃቸው አጽም፣ የሚደግሙት መጽሐፍ፣ ልብሳቸው በሙሉ ቤተ መቅደስ ጠብቃ ለሕዝብ ታሳያለች። አረ ደስ ይላል። እኛ ምን ሰርተን ነው ታዲያ ወጣቶች እየዘሞትን ጫት እየቃምን ሲጋራ እያጨስን በምን ስራችን ነው ሥላሴ ፊት የምንቆመው? የትኛው መልካም ስራ? እረ የትኛው ስራችን ነው? እግዚአብሔር ሁላችንም ለንስሐ ሞት ያብቃል። እኔ ይገርመኛል። ወጣቱ ገዳማትን መቀጣጠሪያ አድርጎታል። የወንድና የሴት መቀጣጠሪያ
እባካችሁ የቅዱሳን ስፍራ ነው። ወጣቱ አልታመመ አልገባው ይመጣና በቲክቶክ ሽርፍራፊ ሳንቲም ለማግኘት ፎቶ ተነስቶ ይሄዳል። ያንተ ጓደኞች ደግሞ አዳራሽ ይማቀቃሉ። ዊልቸር ላይ እንዲህ ነው አለ። እህቴ ትላንትና ስትዘሙት የነበረች ሴት፣ ስታስወርድ የነበረች ሴት፣ ቅዳሜ ማታ ክለብ የምትገባ ሴት ቀኑ ጨልሞባት እዚህ እየማቀቀች ነው። ቤተሰብ ጠልቷት፣ ትዳሯ ተፈቶ፣ ልጆቿ ሁሉ ትተዋት አንድ ቀን ትመጪ ይሆናለች። ይህ ነው ዓለም ሁለት ነች። ለግማሹ ትመቻለች፣ ለግማሹ ደግሞ ትጨልማለች። ለዚህ ነው ሲነጋ ሲጨልማል ይላል ቅዱስ መጽሐፍ። እባካችሁ ይበቃል፣ ይበቃል። ክለብ መግባት ይበቃል፣ ጭፈራ ቤት መግባት ይበቃል። እረ ትዳራችሁን ጠብቁ ባካችሁ። ሙሽማ መያዝ ይበቃል። ድብልቅልቅ ያለ ሕይወት ትዳራችን የሚያምር አይደለም እኮ። ጭቅጭቅ የበዛበት ሕይወት፣ ስራችን ትርፍ የለው። ሲነጋ ሆስፒታል ነን። ማን ነው መድኃኒት የማይወስድ? እረ ማን ነው ዘገምተኛ ልጅ ወልዶ የማያለቅስ? ማን ነው? እኮ ነው። እግዚአብሔር በቃችሁ ይበለን። እሺ ብላችሁ አመስግኑት፣ አመስግኑት ባካችሁ። እምዬ ምኒልክ በክብር አረፉ። እስከ ዳግማዊ ድረስ ግን ይሄ ቤተ መቅደስ አልተሰራም ነበረ። እዚያ ሀገር የተወለዱ ትዳር ይዘው ልጆች ወልደው የሚኖሩ ኃይለ መስቀል የሚባል ጀግና፣ አቤት ትዳራቸው፣ አቤት ሲዋደዱ፣ ነዳያን ያበላሉ፣ በደብረ ብርሃን የሚኖሩ ናቸው። ከዕለታት በአንድ ቀን ጸሎት ሊያደርጉ ገቡ ወደ ጸሎት ቤት። ጸሎት እያደረጉ እያለ ቤቱ ከፀሐይ 7 እጅ አበራ። አጸደ ማርያም፣ ኃይለ መስቀል፣ ብርሃኑ ምንድነው እየተባባሉ ረጅም ቀሚስ ለብሳ ድንግል ማርያም ለሁለቱ ባልና ሚስቶች ተገለጠችላቸው። ረለበላቸው